ባልና ሚስት በጣም ከባድ ፈተና አለ። በአልጋ እንዳይሰማሙ በጣም ጭቅጭቅ የሚያመጣ ክፉ መናፍስት የምንድን ነው? ከእግዚአብሔር ዘንድ ሳይሆን ይህ የሚፈትነው መንፈስ ስለሆነ አንተን ለክፎ ወደ ቤት የሚልክ መንፈስ ምን ያደርገዋል? በቃ ከቤት አንተ ውጭ እንዳይወጣ፣ አንድ ሰው ከቤት ውጭ እንዳይወጣ፣ በቤት ከሚስቷ ጋር በሰላም እንዳይኖር። ባልና ሚስት በጣም ከባድ ፈተና አለ። በአልጋ እንዳይሰማሙ በጣም ጭቅጭቅ የሚያመጣ ክፉ መናፍስት የምንድን ነው? ከእግዚአብሔር ዘንድ ሳይሆን ይህ የሚፈትነው መንፈስ ስለሆነ አሁን ይሄን ዕጣን እንደዚህ ማድረግ ነው። በተለይ ስራ ቤት ያላችሁ ማለት ስራ ማለት ሲባል ይሄ የመንግስት ቢሮ አይደለም። የመንግስት ብዙ ነገር ስለሚገባ የራሳችሁ የግል ስራ ቦታ ያላችሁ፣ የሆነ ሱቅ ያላችሁ፣ የተለየ ስራ ያላችሁ ሰዎች ይሄን ዕጣን አስገብታችሁ አጭሱት። ሰው መተት ብልክ የተለየ ቢያድርግ መልአኩ ቅዱስ ፋኑኤል በሰይፉ ይቆርጣል። ይሄ ነው በሰይፉ መልአኩ ቅዱስ ፋኑኤል ይቆርጣል። አደርሰው እንደገና ደግሞ አሁን አንዳንድ ጊዜ አይጥ ገሎም ይጥላሉ፣ ፍልፍል ገሎ ይጥላሉ፣ ሽንት አስሮ ወደ ይጥላሉ፣ ደም አፍሶ ይጥላሉ። ለምንድን ነው? እናንተን ለማስደነገጥ ነው። አትደንግጡ። ይሄን ዕጣን ወስዳችሁ ምን ማድረግ አለባችሁ? ቤት ላይ መልአኩ ቅዱስ ፋኑኤል ውረድና ይሄን እሱ እንደሚያስበው ገስጽ ብላችሁ ዕጣኑን አጭሱት። ዕጣን ማለት ጭስ እኮ ስንት ቦታ ይሮጣል። ጭስ እኮ በጣም ከባድ ነገር። አሁን እናንተ አንድ ቦታ ላይ ስታጭሱ አካባቢ ላይ ያለው ክፉ መናፍስት እኮ ይጮሃል። ዕጣን ስታጭሱ እናንተ ቤት ብቻ አይደለም፣ ሰፈራቸው ላይ ያለውን ቤት እኮ ሙሉ አካባቢ ላይ ያለው ሙሉ ዕጣኑ ንፋስ ጋር ስለሚራመድ የዛን ሰዓት መንፈሱን ይይዛል። ደግሞ ያን ዕጣን ሽታ ካገኘ ክፉ መንፈስ እዛ ቦታ ላይ አይቆምም፣ ይሸሻል ሰፈሩን ትቶ። ይሄ ለዚህ ዕጣን ይጠቅማል። ቤተ ክርስቲያን ይሄ ነው። ቤተ ክርስቲያን